አንዳንድ ትናንሽ የሚመስሉ ነገሮች ታሪክ ለሚቀይሩ ውሳኔ ያነሳሱናል። ጊዜያዊ ችግሮችም ለዘለቄታዊ መፍትሄ ምክንያት ይሆናሉ። በደህና ጊዜ ያስቀመጥነው ካልታሰበ ወጪና ከማይገመት ጫና ይታደገናል። ቅድሚያ ለሚገባው ቅድሚያ በመስጠት ነገ የተሻለውን ለማግኘት ዛሬ ትንሽ ነገር ለማጣት መወሰንም አስተዋይነት ነው። አዲሱ የአዋሽ ለቤት ግዢ የሚል የቁጠባ ሂሳብ አገልግሎት ይህን ውሳኔውን ያግዛል። መካከለኛና አነስተኛ ገቢ ያላቸው ሁሉ እንደ አቅማቸው ሂሳብ በመክፈት በተሻለ የወለድ ምጣኔና በመረጡት የቁጠባ ቆይታ መኖሪያ ቤት መግዛት ይችላሉ። ቤት ሲያስቡ በአዋሽ ቆጥቡ። ደንብና ግዴታዎች ተፈጻሚ ይሆናሉ። አዋሽ ባንክ። ተወዳጁ አዴ ድራማ ምዕራፍ 2 በዲኤስቲቪ እና በኢቢኤስ ልዩ ስምምነት በኢቢኤስ እየቀረበ የሚገኘው በሀገራችን የመጀመሪያው ዕለታዊ ተከታታይ ድራማ አዴ ምዕራፍ 1 በቅርቡ ይጠናቀቃል። የአዴ ድራማን ምዕራፍ 2 እና ቀጣይ ክፍሎች ከመስከረም 9 ጀምሮ እጅግ በተመጣጣኝ ዋጋ በዲኤስቲቪ ጎጆ ፓኬጅ በወር 270 ብር ብቻ ያገኙታል። በተጨማሪም በምልታዘዝ ድራማ አዘጋጆች የቀረበው አስኳላ አስቂኝ ድራማ እንዲሁም ሌሎች ምርጥ ሀገራዊና ዓለም አቀፍ መዝናኛዎችን በዲኤስቲቪ ጎጆ ያገኛሉ። የዲኤስቲቪ ዲኮደር ሲገዙ ለአንድ ወር የሜዳ ፓኬጅ በነፃ ይበረከትሎታል። አዴ ድራማ ምዕራፍ 2 ከመስከረም 9 ጀምሮ በዲኤስቲቪ እንዳያመልጡ። ዲኤስቲቪ ሁሉም ያለው እኛ ጋር ነው። አሁንም ጠንካራ ለመሆን ስፖርት እየሰራ ነው። እኔ ደግሞ እንዲያድግ ምረዳው እንዴ ነው። በዛ ላይ ጣፋጭ ነው። ክኖር አንኳር አሁን ይጣፍጣል። የተስማሙ ይመስለኛል። ከተፈጥሯዊ ንጥረ ነገሮችና ዚንክ የተዘጋጀ ክኖር አንኳር ሲገባበት ሽሮ እጅግ ጣፋጭና በንጥረ ነገር የበለጸገ ይሆናል። የአደይ ድራማ ስፖንሰሮች አዋሽ ባንክ። የኩሊት ንግዴን አሻሽዬ ህይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ። ምን ተሻለ? አነሰ በዛ ሳለል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ህይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ። ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከአንድ ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ የፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም። በአዲስ ዓመት የእማዬ ማጀት የተሟላ እንዲሆን የእህቴ ከፍተኛ ትምህርት በስኬት እንዲጠናቀቅ የወንድሜን ራስን የመቻል ጉዞ ለመደገፍ ካለውበት የፍቅሬን መግለጫ ልክ ያለው አው ቤተሰቡ ደግሞ የተላከለትን ገንዘብ ለመቀበል ኦሮሚያ ባንክን ምርጫው አድርጓል። የሁሉም ቅርንጫፎቻችን በተመቻቸ ቦታ ላይ መገኘት የአሰራር ቴክኖሎጂያችንን ደረጃ ወደ ጠበቀ ከፍታ ማሳደጋችን የዓለም አቀፍ የኋላ አገልግሎት አሰጣጣችንን እጅግ ፈጣን አድርጎታል። ታዲያ ከውጭ ሀገር ከወዳጅ ዘመድ የሚላክሎትን ገንዘብ በመላው ሀገሪቱ በሚገኙ ከ400 በላይ በሆኑ የኦሮሚያ ባንክ ቅርንጫፎች በተለመደው ፍጥነት ልናቀብሎት ተዘጋጅተን ስለምንጠብቆ ወደኛ ይምጡ። ተደስተው ይመለሳሉ። ለቀልጣፋ አስተማማኝና ባለብዙ አማራጭ የኋላ አገልግሎት ኦሮሚያ ባንክን ይጠቀሙ። ኦሮሚያ ባንክ የህዝብ ባንክ። ማሚ ወዴና ሞኝ መንገድ ላይ ምግብ በልቶ ይሆናል ዶክተር አህቴ። ላይሆን ይችላል። እጅ ላይ የሚገኙ በአይን የማይታዩ ጀርሞች ለሆድ ህመም መንስኤ ሊሆኑ ይችላሉ። ግን እኮ እጆቻቸውን ይታጠባሉ ሁል ጊዜ። በላይፍ ቦይ ነው?
አይ በውሃ ነው። በውሃ ብቻ መታጠብ በቂ አይደለም። እጅና ሰውነትን በላይፍ ቦይ መታጠብ ያስፈልጋል። ምክንያቱም በሽታ አምጪ ከሆኑ 10 አይነት ጀርሞች ይከላከላል። ላይፍ ቦይ ለምርጥ የዶሮ ጣዕም ክኖር ዶሮ። ጎሽ ውጭ ያለው ልጅ ብር ላከልኝ ለጉዳይ ደረሰልኝ። እንኳን ደስ አለሽ። በቃ ባንክ ሳይዘጋ አሁኑኑ መሄድ አለብሽ። አሁንማ ቴሌ ዘይዷል። በስልክ ቁጥሬ እኮ ገንዘቡ እጄ ገብቷል። እንዴ በምን ተአምር? ቴሌ ብር ሐዋላ አሁን ደግሞ አዲሱን ዓመት ምክንያት በማድረግ እስከ ጥቅምት 3 ድረስ በቴሌ ብር ዓለም አቀፍ ሐዋላ ከውጭ አገር ገንዘብ ሲላክሎ ለፈለጉት ግብይት መዋል የሚችሉት ተጨማሪ 5% የገንዘብ ስጦታ እንዲሁም የ2 ጊጋባይት ወራዊ ሞባይል ዳታ ወዲያውኑ ያገኛል። አብሮነት በላቀ አገልግሎት። መልካም በዓል ኢትዮ ቴሌኮም።